ሰላም የጉድ ኒውስ ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም ለሁላችሁ ጠቃሚ አስተማሪና አስደሳች የሆነ ርዕስ ይዘን ቀርበናል። ቪዲዮውን እስከ መጨረሻው ተከታተሉት። እንዲሁም ቻናላችንን ካልተቀላቀላችሁ ይህንን አጋጣሚ ተጠቅማችሁ ሰብስክራይብ በማድረግ የማንቂያ ደወሉን ይጫኑ። የዛሬው ርዕሳችን አንድ ወንድ በሚስጥር እንደወደዳችሁ የሚያሳዩ 7 ስውር ምልክቶችን ልንገራችሁ። የሰው ልጅ የስሜት ሕዋሳትና የፍቅር አገላለጾች ውስብስብ ናቸው። አንዳንዶች ስሜታቸውን በግልጽ በድፍረትና በቃል ለመናገር አይፈሩም። ሌሎች ደግሞ ፍቅራቸውን በውስጣቸው ይዘው በስውር የባህሪ ለውጦችና በጥንቃቄ የተሞሉ ትናንሽ ድርጊቶች ብቻ ያሳያሉ። አንድ ወንድ አፍሮ ግን ደፍሮ ለመናገር ሲማቀቅ ወይም ጊዜ ሲጠብቅ ሳያውቀው የሚያሳያቸው ስውር ጠባዮች አሉት። እነዚህ ምልክቶች በትክክል መረዳት ደግሞ በሁለታችሁ መካከል ያለውን ስሜት ለመገመት ይረዳል። የስነ ልቦና ባለሙያዎችና የስነ ባህሪ አጥኚዎች እንደሚሉት አንድ ወንድ በሚስጥር ማፍቀሩን የሚያረጋግጡ 7 ዋና ዋና ምልክቶችን ልንገራችሁ። የመጀመሪያው የንግግርና የኮሙኒኬሽን ስልቱን በጥንቃቄ ይመርጣል። አንድ ወንድ ለአንድ ሴት ልዩ ስሜት ማሳየት ሲጀምር ከእርሷ ጋር የሚያደርገው የቃላት ልውውጥ እጅግ በጥንቃቄ መምራት ይጀምራል። ቀድሞ ከነበረው ይልቅ ዝምተኛ፣ አስተዋይና ቁም ነገር አዘል ንግግሮችን የሚያበዛ ይሆናል። ስለ ስራችሁ፣ ስለ ወደፊት እቅዳችሁ፣ ስላላችሁ ፍላጎትና ስለ ዕለት ተዕለት ውሏችሁ በጥልቀት ይጠይቃል። ንግግሩ አንዳንድ ጊዜ ከልክ በላይ ወይም ፎርማል መስሎ ቢታይም ዋና ዓላማው ግን ስሜቱን አውጥቶ ከመናገር በፊት እርስዎን በጥንቃቄ ለማወቅና ስህተት ላለመስራት ስለሚጨነቅ ነው። ሁለተኛው ድርጊቶችና ባህሪውን በከፍተኛ ደረጃ ይቆጣጠራል። ፍቅር ሲይዘው የነበረው ነፃነትና ድንገተኛ ምላሾች ቀንሶ እያንዳንዱን እርምጃ በስሌት ያደርጋል። መልእክት ወይም ቴክስት ከመላኩ ወይም አንድ ጥያቄ ከመጠየቁ በፊት ረጅም ጊዜ ያስባል። ይህ ባህሪው አንዳንዴ ፍላጎት እንደሌለው ሊያስመስለው ቢችልም ነገር ግን ከጀርባው ያለው እውነተኛ ምልክት ግንኙነቱን የሚያበላሽ ወይም የሚያርቅ ስህተት ከመስራት ካለው ስጋት የመነጨ ነው። ሶስተኛው ምርጥ ጎኑን ለማሳየትና ትኩረት ለመሳብ ይጥራል። ወንዶች የሚወዳት ሴት ፊት ሲሆኑ የማስደመም ተፈጥሯዊ ፍላጎታቸው ይነቃቃል። ስለ ስኬታቸው፣ ስላላቸው ችሎታ፣ ስራቸው ወይም ስለሚወዱት የትርፍ ጊዜ ማሳለፊያ አብዝተው ሊያወሩ ይችላሉ። ይህ ድርጊት የትዕቢት ወይም የመመካት ምልክት ሳይሆን በእርሷ ዘንድ ጥሩ ግምት ለማግኘትና ብቃታቸውን ለማሳየት የሚያደርጉት ጥረት ነው። አራተኛው አካላዊ ንክኪዎችን ወይም ፊዚካል ኮንታክትን በጥንቃቄ ይሸሻል። አንድ ወንድ ፍላጎት እያለው ነገር ግን የመጀመሪያው አካላዊ ንክኪ ለማድረግ ሲያቅማማ ወይም ሲሸሽ ሊታይ ይችላል። ይህ ፍላጎት ማጣት ሳይሆን እሷን ላለማስከፋት፣ ነገሮችን ላለመቸኮል ወይም ውድቅ የመደረግ ወይም ደግሞ ሪጀክት ፍርሃት ስላለው የሚወስደው የጥንቃቄ እርምጃ ነው። ይህም ላላችሁ ግንኙነት ከፍተኛ ዋጋ እንደሚሰጥ ማሳያ ነው። አምስተኛው ትንንሽ የህይወት ዝርዝሮችን አይረሳም። አንድ ወንድ ሲወዳችሁ ለምትናገሩት እያንዳንዱ ትንሽ ነገር ልዩ ትኩረት ይሰጣል። ከዚህ ቀደም በጨዋታ መሃል ያነሳችሁትን የሚወዱትን ምግብ፣ የልደት ቀን ወይም አነስተኛ አጋጣሚዎችን በትክክል ያስታውሳል። ይህ የሚያሳየው በሚነጋገሩበት ወቅት ሙሉ ትኩረት እርስዎ ዘንድ እንደነበረና ለቃላቱ ትልቅ ቦታ እንደሚሰጥ ነው። ስድስተኛ ወደ እርስዎ ለመቅረብ ምክንያቶችን ይፈልጋል። ጊዜውን ከእርስዎ ጋር ለማሳለፍ የሚያስችሉ አጋጣሚዎችን ዘወትር ይፈጥራል። አላስፈላጊ በሚመስሉ አጋጣሚዎች ደውሎ ሰላም ይላል፣ እገዛ ለማድረግ ይጋብዛል ወይም አብራችሁ የምታደርጓቸውን እንቅስቃሴዎች ያቀርባል። ውሎሽ እንዴት ነበረ የሚሉ ቀላል አሳሳቢ የተሞላባቸው ጥያቄዎች እንኳን የህይወታችሁ አካል ለመሆን ያለው ፍላጎት ማሳያ ናቸው። ሰባተኛ ነው የመጨረሻው በሰዎች መካከል በሚሆንበት ጊዜ ልዩ ባህሪ ያሳያል። ከሌሎች ሰዎች ጋር ባላችሁበት ማህበራዊ ስብስብ ውስጥ የእርሱ ትኩረት አሁንም እርስዎ ላይ ያተኩራል። በተደጋጋሚ አይን ለአይን ለመጋጨት ይሞክራል። በውይይቶች ውስጥ ያሳትፋችኋል ወይም ለእናንተ ምቾት ልዩ ጥንቃቄ ሲያደርግ ይታያል። በእርግጥ እነዚህን ምልክቶች ነጣጥሎ መመልከት የአንድን ሰው ውስጣዊ ስሜት ሙሉ በሙሉ መገመት አይቻልም። ዋናው ቁልፍ የሰውየውን አጠቃላይ የባህሪ ለውጥ፣ ለእናንተ የሚሰጠውን ክብርና የሚያወጣውን መስዋዕትነት በትዕግስት መታዘብ ነው። ቪዲዮውን ከወደዱት ላይክ ያድርጉ፣ ሼርም ያድርጉ። እንዲሁም ሰብስክራይብ በማድረግ የጉድ ኒውስ ቤተሰብ ይሁኑ። ደወሉን በመጫን አዳዲስ ቪዲዮዎችን እንዳያመልጡት። ሰናይ ጊዜ